አስተዋይ ሰው አስተውሎቱ የሚታወቀው ከንግግር ዝምታን የመረጠ ዕለት ነው። ለዘመናት አውርታችሁ ምንም ካላመጣችሁ አሁን ተራውን ለዝምታ ሰጥታችሁ ሞክሩት። ለረጅም ጊዜ ብዙ በማውራታችሁ ዕውቅና አግኝታችሁ ተጽዕኖ መፍጠር ካልቻላችሁ ለዝምታም ጊዜ ሰጥታችሁ ተጽዕኖውን አስተውሉ። በሕይወታችሁ እንደማትችሉት የሚሰማችሁ ትልቅ ነገር ምንድነው? እንደ ተራራ አልገፋ ብሎ ያስቸገራችሁ አበይት ጉዳይ ምንድነው? ለዓመታት አልፋታ ያላችሁ ችግር ምንድነው? እርሱ ምንም ይሁን፣ ነገር ግን እርሱን ላገኛችሁት ሰው ሁሉ ማውራት መፍትሄ እንደማያመጣላችሁ እወቁ። ለሁሉም ጊዜ አለው እንደሚል ቅዱስ መጽሐፍ ለመናገርም ጊዜ አለው፣ ለዝምታም እንዲሁ ጊዜ አለው። ዝምታን ወይም ንግግርን የምትመርጡበት ሁኔታ መጻኢውን የሕይወት አውዳችሁን ይወስነዋል። ዝም ማለት ባለባችሁ ሰዓት ብትናገሩ ምን የሚፈጠር ይመስላችኋል? መናገር በሚኖርባችሁ ጊዜስ ዝም ብትሉ ምን የሚፈጠር ይመስላችኋል? ነገሮች በሁኔታዎች ላይ ይመሰረታሉ። በቅጽበታት ውስጥ የሚወሰኑ ውሳኔዎችም ቀጣዩን የሕይወት መንገድ የሚወስኑ ይሆናል። አዎ፣ ለመናገር ጊዜ አለው። ቃላትን ለማውጣት ጊዜ አለው። ስሜትን ለመግለጽ፣ ሁኔታዎችን ለማስረዳት፣ ጥፋትን ለመጠቆም፣ ሐሳብን አደባባይ ለማውጣት ጊዜ አለው። አንዳንዴ በቃላት ከምታስረዱት በላይ ዝምታችሁ ነገሩን በግልጽ ሊያስረዳ ይችላል። ቃላት አውጥቶ መናገር፣ ጮክ ብሎ ማውራት፣ ምንም ነገር በግልጽ ማድረግ ለአንዳንዶች የጥንካሬና የአስፈሪነት ምልክት መስሎ ይታያቸዋል። እውነታው ግን ማንም ጮክ ብሎ ቢያወራ፣ ማንም በኃይለ ቃላት ቢናገር፣ ማንም ያለውን ነገር በሙሉ ለሰው ቢያሳይ ከዛ ዝምታን ከመረጠው ከተረጋጋውና ነገሮችን በጸጥታ ውስጥ ከሚከታተለው ሰው በላይ ሊያስፈራና ሰውን ሊያሸብር አይችልም። ብታውቁት ዝምታና ጊዜ ማንም የማይሰጣችሁ ኃይል ይሰጧችኋል። ምንም ያህል በእርሱ አሻግራችሁ የምትመለከቱት ነገር ውብና አጓጊ ቢሆንም የሚጎዳችሁን መስኮት መዝጋት ይኖርባችኋል። ምናልባት በንግግራችሁ ብዙዎችን እያስደሰታችሁና ለብዙዎች እየጠቀማችሁ ቢሆን